ሙስሊሙ ብስኩት ሻጭ በመጽሐፍ ቅዱስ እየተቀለለ ብስኩት ይሸጣል የሚል የሰሞኑ ከወላይታ አካባቢ ያለ ወሬ ሰማሁ። እኔ እንዲህ እላለሁ፣ በዋናነት በጣም ቧከራዩ ያላችሁ እርግጠኛ ነኝ ከሳሾቹ ጴንጤዎች ናቸው የምትሆኑት። ምክንያቱም ሚዲያ ላይ ያየናችሁ እናንተን ነው። እንደው ሰልፍ ሁሉ ሳይቀር ወጣችሁ ዘራፍ አላችሁ። በቅድሚያ ስለ ማንበብ የሚነበብ ነገር ይወቅ አይወቅ ሰው እርግጠኞች አልሆንም። ምክንያቱም ማንበብና መጻፍ አይችልም ይሆናል ብንመለከተው ማለት ነው። ሁለተኛ ደግሞ ማንም ሱቅ ውስጥ የሚሸጡ ሰዎች፣ ችርቻሮ የሚሸጡ ሰዎች ያገኙትን ወረቀት ሁሉ እጃቸው ላይ መጣላቸውን ወረቀት ሁሉ አንብበው አረጋግጠው አይደለም ጥቃቅን ሸቀጥ የሚጠቀልሉት። በመጣላቸው ነገር እጃቸው ላይ ባገኙት ነገር ይጠቀልላሉ። በዚህም ገርነት ብንመለከተው መልካም ነው። ምክንያቱም በቃ ብስኩት ሻጭ ነው እየመረጠ እንደው ይሄ መጽሐፍ ቅዱስ ነው ብሎ በዓላማ ካልሰራው፣ ይሄ ሰው በዓላማ በተቃውሞ መንፈስ ካልሰራው ምን አለበት? ይሄን ቀለል አድርገን ልንወስድ ይገባል። ዘራፎቻችሁን ስመለከት በመሰረቱ የዛ አካባቢ ሰዎች በከፍተኛ ድፍረት ምነግራችሁ 90% የምትሆኑት መጽሐፍ ቅዱስን መች ታውቁትና ጨራሽ። ምክንያቱም መጽሐፍ ቅዱስ የሚለውን እምቢ ለማለት እኔ እውነቴን ነው የዛ አካባቢ ሰዎችና ኤፌሶን አንድ አይነት ትመስሉኛላችሁ። ጳውሎስ ብዙ የዘራባት ከተማ ብትኖር ኤፌሶን ነበረች፣ አሁን ቱርክ የሆነችው ማለት ነው። በትናንትና ታሪክ አባቶች ብዙ ዋጋ የከፈሉበትን ምድር እናንተ አበለሻሽታችሁታል አሁን። ምክንያቱም መች ቃሉን ታውቁትና ቃል የሚሰብክ ሰባኪ በጉባኤያችሁ ትጋብዛላችሁ። አንድ ነቢይ መጣ ከተባለ ወታደሮቻችሁም ምናምኖቻችሁም ህዝቡም ግልበጥ ብሎ የሚመጣው ሐሰተኛ ነቢይ። እዚህ ስንት ጉድ የሰራ ነቢይ ምድራችሁን የረገጠ ጊዜ ነው በጣም እንቧከረዩ የሚሰራችሁን ያሳጣችሁ እንጂ ስትዘሉ የምትሉት እንጂ። እውነቴን ነው ከመጽሐፍ ቅዱስ አውድ ውጭ በሆነ እንደው ተዘመረ ተብሎ ሁሉ ስነ ስርዓት የሌለው ዝማሬ የሰው መሳቂያ ያደረጋችሁን አካባቢ ብትኖሩ እናንተ ናችሁ። ደግሞ ከኛ ተጀመረ እያላችሁ በተጀመረ በድሮ ዝና ፈጽሞ አይኖሩም። እንኳን እናንተን አይደለም ያኔ በመከራው ዘመን ያለፉ እያሉ አሁን እየኖሩ ያሉት የሚያንቆለጳጵሱትም ቢሆን በመከራው ዘመን ያኔ የሚባል የለም። በዓለም ሳላችሁ መከራ አለባችሁ፣ ስለ ስሜ ብላችሁ ትሰደዳላችሁ ነው የሚለው። መከራ ለክርስቲያን በየትኛውም ዘመን አለ። ስለዚህ የሆነ ራሳችሁን አታንቆለጳጵሱት። ስለዚህ በእግዚአብሔር ቃል የታነጻችሁ ብትሆኑ ኖሮ ዘይት ለመሸመት ባልተሰለፋችሁ፣ ሶፍት የተጠረገበትን አፍንጫ የተጠረገበትን ሶፍት ለማስረገዣነት ይጠቅማል ብላችሁ ባልሸመታችሁ። እናንተ ብሎ ለመጽሐፍ ቅዱስ ተከራካሪ እውነቴን ነው የት ስታቆት መጽሐፍ ቅዱስን እውነቴን ነው እንደናንተ ምድሪቷን ያሳዘነ አካባቢ ከክልሎች ሁሉ እንደናንተ የለም። እርግጠኛ ነኝ። የምሬን ነው የምነግራችሁ።